እንኳን ለዚህ ታሪካዊ ቀን በሰላም አደረሰን አደረሳችሁ። ሁላችሁም እንደምታውቁት በልበ ሙሉነት መናገር የምችለው በኢትዮጵያ የፓርቲዎች ጉባኤ ታሪክ መላው የኢትዮጵያ ብሔር ብሔረሰብ ተወካይ ኖሮት የሚደረግ ጉባኤ የብልጽግና ጉባኤ ብቻ ነው። ምን ማለት ነው ከቃል እስከ ባህል ስንል ያላችሁ እንደሆነ ሐሳብ በቃል ይነገራል፣ በመጽሐፍ በሰነድ ይሰነዳል፣ በተግባር ይገለጣል። ነገር ግን ይህ ሐሳብ በድግግሞሽ ውስጥ በልምምድ ውስጥ ባህል ይሆናል። ሐሳብ የለሽ ፖለቲከኞች፣ ሐሳብ የለሽ ፓርቲዎች ለአጭር ጊዜ ድል የረጅም ጊዜ መከራን ያመጡብናል። ለታክቲካል ድል ስትራቴጂክ ሽንፈትን ያስከትሉብናል። ሐሳብ የነጠፈበት አካባቢ ማፍረስ ቢቀልም መልሶ መገንባት ግን ፈተና ይሆናል። ለዚህም ነው አማራጭ ሐሳብ በሌሎች ፖለቲካ ፓርቲዎች ቢፈጠር ቢፈልቅ የተቀዳ አይደለም። ሀገርኛ ብልጽግና ለመማር ዝግጁ መሆኑን በድጋሚ ላረጋግጥላችሁ ወዳለሁ። በጣም የሚያሳዝነው ጉዳይ ብልጽግና ለኢትዮጵያ ፍቱን መድኃኒት መደመር ነው ብሎ ሐሳብ ይዞ ሲመጣ ላለፉት 6 ዓመታት አሁንም ከሳሽ እንጂ አማራጭ ሐሳብ ይዞ የመጣ ግለሰብ ቡድን ፓርቲ አላየንም። አሁን እናመሰግናለን። ጥሩ ስራ ነው። በርቱ። አሁን ተወያይተን ተመካክረን የምናፈልቀው ሐሳብ ለሚቀጥሉት ዓመታት ኢትዮጵያ የምትጓዝበትን መንገድ የሚቀይስ ስለሆነ በዚህ ጉባኤ ሐሳብ ማፍለቅ፣ ሐሳቡን ሊመሩ የሚችሉ አመራሮች መምረጥ፣ አሰራር መንደፍ ብቻውን በቂ አይደለም። ከዚህ ጉባኤ የሚጠበቀው አንድ ቁልፍ ነገር በጉባኤው ሂደትም በውጤትም ዴሞክራሲያዊ አሳታፊ መሆኑን እርግጠኛ መሆን ያስፈልጋል። የብልጽግና የማንሰራራት ዘመን አንዱ ዋነኛ አሳሪ ቃልና የተግባር ምንጫችን የሚሆነው በዚህ ዓመት ያየነውን የኮሪደር ልማት በሚቀጥለው ዓመት ስትመጡ አታዩትም። በዚህ ዓመት ያያችሁት ፕሮጀክት በሚቀጥለው ዓመት አታዩትም። ጨርሰን አስውበን አሳምረን አልቀን በአዲስ መልክ ታዩታላችሁ እንጂ የዘንድሮውን ያውሃ ተሻግሯል። ከተሞቻችን ፕሮጀክቶች፣ ሰርቪስ ተቋማት አሁን ካላቸው ቁመና፣ ውበት፣ ብቃት፣ ውጤት በላይ ልቀው በሚቀጥለው ዓመት ይታያል። ይህንን ለማድረግ ይህ ጉባኤ በቂ ሐሳብ ማፍለቅ፣ የተሻለ አመራር መምረጥ፣ አሰራር መቀየስ፣ የሥራ ባህልን ማዳበር፣ ለነዚህ ወሳኝ ሐሳቦች የጋራ ውሳኔ ማሳረፍ ይጠበቅበታል። እንደሚያደርግም ከፍተኛ እምነት አለኝ። በዚህ ጉባኤ ብልጽግና ለመላው የኢትዮጵያ ሕዝብ ማስተላለፍ የሚፈልገው መልእክት ግጭት በቃን፣ እንሰልጥን፣ እንነጋገር፣ በ60ዎቹ የታጠቃችሁትን ክላሽ አውርዱ፣ ይብቃንና በሰላማዊ መንገድ በዲሞክራሲያዊ መንገድ ኢትዮጵያን ለማበልጸግ በጋራ እንስራ። በእኛ በኩል በሰላም በድርድር በውይይትና በሐሳብ ለሚደረግ የፖለቲካ ትግል ብልጽግና ግማሽ መንገድ የመሄድ ልምምድ ባለፈው አሳይቷል። አሁንም አጠናክሮ ይቀጥላል። የጀመርነውን እንጨርሳለን። የኢትዮጵያን አንድነት፣ የኢትዮጵያን ልማት እናረጋግጣለን። ከዚያ ውጭ ያሉ ሐሳቦች በሰላማዊ መንገድ እንዲከወኑ ብልጽግና እንደ ፓርቲ የሚቻለውን ሁሉ ያደርጋል። የኛ ተገን፣ የኛ ጋሻ፣ የኛ መከታ ሰፊው የኢትዮጵያ ሕዝብ ነውና የኢትዮጵያ ሕዝብን በመያዝ
ለልጆቻችን ምንዳ፣ ለልጆቻችን የብልጽግና መሰረት፣ የሰላም ተምሳሌት የሆነች ያበበች ኢትዮጵያን ለመተው ተክተን እንሰራለን። ውይይታችን ሰላማዊ፣ ብልጽግናን የሚሻ የሚሰባሰብ፣ የሚደመር ኢትዮጵያን ወደፊት የሚወስድ በጋራ በተባበረ ድምፅ ለሚቀጥለው ምዕራፍ የምንነሳበት እንደሚሆን ያለኝን ሙሉ እምነት እየገለጽ ኢትዮጵያ በልጆቿ ጥረት በብልጽግና ጥረት ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ።